አስሚዬ አይ ምንድን ነው አራፍርብሽ በእናት በዚህ ሰዓት ፖሊስ ደግሞ መጡ። በመከራ የተፈቀደ ነገር ይዞን እንዳይሄድ አይሰጥም ወይ? እንኳን ደህና ቆያችሁ። ባለማስቲካው ማነው? ባለማስቲካው እንጃ ምን እንደሆን ያስለካሽኝ ከአገር ከሞላ ሰው የምለው አንቺን። እውነት ነው። ጨረቃ ቤት ነች። አፉም ጨረቃ ማት ላይ ናቸው። ኧረ እናንተ ልጆች ላይፍ ላይ ነው። አንተ የቤትና መልተዋላ ፈልጌው ነው። ይመጣል። እኔ ፈልጌው ነው። ጌስ በይልኝ ፈልጉት ነው እናት ቤዚ እንደምደው ቤዛ ምን ሰርታ እንደመጣች ገምቱ። እስኪ ገምቱ። እንዳትመጣ አንተ እንዳትመጣ። ቆይ ገምቱ። ወይዬ አመሰግናለሁ ወዶቼ። አምላኪ ወይ አሁን ከዚህ ቤትም ገባ 10 ሰው አንዳንድ ካለ ልጁን እናሳያቸዋለን። 10 ሰው አንዳንድ ካለ ልጁን እናሳያቸዋለን። ምን ሰርታ እንደ 5 1 5 2 5 ካለ ነው ያልከው? አንድ ነው እኮ ያልኩት። ግን ሌላ ኧረ ቆይ የፌት ፍቅር ያዘኝ እንዴ! አንዳንድ አልሞላም። በቃ ቻው። በቃ ያው ያሳያችሁ ሞላ 10 ምናምን ሆኖ ወላ በቃ እኔ ልገባ ነው። እሺ ቻው፣ እወዳችኋለሁ። ደህና ሆኑ። ጨረሻ ቻው። ቤት እዚህ ጫፍ ላይ ጠፍ እንዳልክ ዝም ብለህ ምንድን ነው አንዳንዴ ያጻፋችሁት? ቤቴን ሰጥቻችሁ ቤት አንድ በአንድ የሆነ ምን ሆነ ነው አሳዩን ብለው ልጁ ሸበላውን አዩት። እኔማ ቤተሰቦቼንማ እንትን እላለሁ። ያው እዛ ጋር ቆመዋል። ቤተሰቦቼን የፈለጉትን ነገር የመስጠት ግዴታ አለብኝ። እንግዲህ አይታይም ብዙ እንትን ናቸው። ቤት ናቸው። ውሰጂልኝ አልፈልጎም። ናልኝ ደህና ሁኑ። ጓደኛዬ እንደዚህ ነው እንትን የምትል እንሄዳለን። እንደኛ አደርሰናል። አድርሻችሁ እንደ ትተኛላችሁ። ጨረሳችሁ አለ ሌላ ሲን ውስጥ ገብተን ውስጥማ 2 ሲን አለን። ገና ጉዳዮችን እና አሸዋል አይደል? ላድርሳችሁ። ለምን ሁላችንም አንድ ነው። ዞሮ ግማሽ ማድረስ ልሰራ ነው። ሄድ ነው። አንድ ያዙርልኝ ዳያቸው። አቤት ልትሰናበታችሁ ነው እቹት። በቃ ሄድኩኝ። ለሄዴ ነው። እየሄድኩ ነው። ልሻገር ነው። በቃ ተሻገርኩ። ተሻገርኩ። ከየትኛው ልጅ ነው ፎንቃ ያዘሽ? ከፌት ፍቅር ይዞኛል። ያርግልሽ። ወይ የቤዚ ሸበላ ማን ነው? የቤዚ ሸበላ ያኛው ነው። አዲሱ ልጅ ነው የሚሆነው። ማን እንደሆነ አላውቀውም። ባይዘው ከኋላ የተቀመጠው ከሱ ነው ፍቅር ያዘሽ። እንግዲህ ጓደኛዬ ነው ከኋላ የተቀመጠው ልጅ። አውራዱ ያፌት አዲሱ ልጅ ነው አሸበላው።
እንዴት ነው ያፈስኩት? ጓደኛዬ እኮ ነው አንዴ አመሰግናለሁ። ወይም አዲስ አፍቃሪ ሽዋ ነው። ማን ነው ታውቃላችሁ? ወይ ጸጋዬ ደህና ነኝ። እኔም ወዳችኋለሁ በጣም። እህቴን ያጠያየቅ ያልብታየው ከቤት ወጣ። ቤቱ የማን ቤት ነው? ፎቶ የተሰቀሉ እንዴ? እኔም ወዳችኋለሁ። እኔ እንጃ ደንግጡ አንበሳ እንደነገር በዚህ ሌሊት ደግሞ ደንግጣ ሊሰበሳል ነው። ቀንሱ አንድ ቀን ጊዜ ወስጄ ዘምርላችኋለሁ። ላይቭ የዝማሬ ጊዜ አዘጋጅቼ ቢኒ ስራ ገብቷል። ማሪ